عمله نا نا ምንም አይደለምና ልጆቹስ ችባትን ስልክ እንዳትል ያዘው እንዳይጠፋብህ የደወለችው በምን አይነት ስልክ ነው በራሷ ነው ቆይ ፖሊስ ጣቢያ ነኝ ያለችኝ ፖሊስ ጣቢያ ሄዳለሁ ቶሎ ና ልጅቷ ምን ሆናለች ሁለቱም ልጆች ሞተዋል እንዴት ነበር ስለ ጉዳዩ ሁኔታውን አስረዳኝ መጀመሪያ ከጓደኞች ጋር ነበር አደባባይ ላይ ባለሁበት ሰዓት ስልክ ተደወለልኝ ልጆች ጋር ሄደልኝ አለኝ መጣ እንደዚህ ቸኩዬም አይደለም የመጣው ተዘናግቼ ነው የመጣው ወይዬ መሌ ወይ ሰላም ነው ደህና አለው ልጅቷ ምን ሆና ነው እንትን ልጆች ጋር ሄደ ፖሊስ ጣቢያ ነኝ አለችኝ የማ ልጅ የኔ ልጅ ሰራተኛዋ ፖሊስ ጣቢያ ነኝ ሂድ እስኪ በእናትህ ልጆች ጋር በእናትህ አንዴ ጠይቅና እዛ ለጎረቤት ስጥልኝ እየመጣሁ ነው ምን ሆና ነው ፖሊስ ጣቢያ ሄደችው እኔ ምን አውቃለሁ እሱ እኮ ነው ግራ ይገባኝ ደውላ እቤት አይደለሁም ፖሊስ ጣቢያ ነኝ አለችኝ ቆይ በቃሽ ቡና እንትን አደባባይ ነው ይወርዳለሁ ኧረ በእናትህ ቶሎ ሂድልኝማ በእናትህ ያለውን ነገር ምን ሆነው ልጆችን የሆነ ነገር አድርጋቸው እንዳሉ ደረስኩ በር የውጭ በር ዝግ ነበረ የራሱ የቤቱ ክፍት ነው የበረንዳው በር ግን ዝግ ነበረ ያው ስራ ደረስ ያው ደረጃ ላይ ነኝ እሺና ቆይ ልድረስ እሺ በእናትህ ልጆቹን ቼክ አድርገው ውስጥ ያለው ጎረቤትን አንኳኳና እሷን አገኛት እሺ ቶሎ በልሽ አንኳኳ ጎረቤት ከፈቱልኝ ገባሁ በገባሁበት ሰዓት በሩን ስከፍቼ ሳይው ምንም ነገር የለም ኖርማል ነው ቤቱ ጎረቤት ይሆናሉ ብዬ ሌላ ጎረቤት አንኳኩቼ ስጠይቅ ልጆች የሉ ቆይ አንኳኳ ነው ቆይ አልከፈቱልኝ ልጆች የሉ ይኖራል እዛ እየተንጫጩ ነው እዛኛው ቤት እየተጫወቱ ነው ቆይ እስኪ የት እዛኛ ቤት ነው ጎረቤት ጋር ጎረቤት ባለ ሁለቱ እስኪ አገናኝሽ ተመልሼ መኝታ ቤት ስገባ ሆኖ አንድ ህፃን ልጅ በዚህኛው በኩል ትራስኬ ላይ ተኝታለች አንደኛው በዚህ በኩል ተኝታለች ሲሏ ከግርጌ አለ ይሄ ነው በሰዓቱ ያገኘሁት ቦታው ላይ ደም ነበር እዛ ጋር ደም አላየሁም ሲጀመርም የሚነሱ መሰለኝ በነካካቸው አይነሱም ተነስቼ ወደ ፖሊስ ጣቢያ ሄድኩ ፖሊስ ጣቢያ ስሄድ ፖሊሶች ልጅቷን ይዘዋት ተመልሰዋል አሉኝ በባጃጅ ተመልሼ መጣሁ እዚህ ጋር ወረድኩ ቤትም ስገባ አልመጡም መልሼ ላናገርኩት ፖሊስ ደውልለት አሁን ቦታው ጠፍቷቸው ነው ይደርሳሉ አለኝ ደረሱ የአባትየው ስሜት ምን ይመስል ነበር እንግዲህ መጀመሪያ ሲያወራኝ ኖርማል ነው ግን ያው ትንሽ ኖርማል ነው ፖሊስ ጣቢያ ነኝ አለች ልጄ ሰራተኛ ፖሊስ ጣቢያ ነኝ አለች እሺ ልጆቼ ጋር ሄደልኝ ነው ያለኝ ልጆቼን ተቀብለህ ጎረቤት አስቀምጥልኝ ጎረቤት አስቀምጥልኝ ነው ያለኝ ሄሎ እየመጣ ነው ያው ስራ እየመጣው ልጆች ምን ሆኑ ነው ያልከኝ ና ምንድነው ያሉ ምንም አይደለም ልጅ እሷ የት ናት ፖሊስ ጣቢያ አለች አገኛት ማን አለ ልጅ ወይኔ ልጆችን ደህና ናቸው ልጆችን አደራ በል ደውልልኝ ለመሲ ከዛ ያደጋግሞ ሲደውልልኝ እኔም ተዘናግቼ ነው ከዛ የመጣሁት ያው ግን ደግሞ ሲደውልልኝ ነው ከነሱ ጋር ተነስቼ የመጣሁት አስቀደሁትንም ቡና አልጠጣሁትም ያው እነሱ ናቸው እንትን ያሉት ምን አይነት ትውውቅ አላችሁ ከቤተሰቡ ጋር ምን አይነት ትውውቅ አላችሁ ከስተመሬ ነው ጓደኛዬ ነው ከኔ ጋር ነው ወተት የሚገዛው ኮንትራት ለልጆች እኔ ትውውቅ አለን ከዛ በኋላ እንግዲህ ልጆቹ በእንደዛ አይነት ሁኔታ ስታገኛቸው አንተ ለፖሊስ ከመደወል ጋር በተያያዘ ምን አይነት ስሜት ተፈጠረብህ ምን አይነት እርምጃ ወሰደ ያን አሁን ምን ብዬ ነው ነገር አይደለም ያየኸው የሰማኸው ራሱ ይከብዳል አሁን ምን ብዬ የምገልጽልህ ነገር ስመለስ ለባጃጅ ራሱ ትራንስፖርት አልከፈልኩትም አቁምልኝ አልኩት ወረድኩ ገባሁ እየሮጥኩ ነው ሄድኩት ምን ይሄ ገልጸው አይደለም
ወደ አባትየው መልሰህ ደወልክ? እሱ ነው ደጋግሞ የሚደውልልኝ። ና እኔ ያልኩት ዝም ብዬ ና አልኩት። አመለ ና ና ምንድነው? ምንም አይደለም። ና ልጆቹስ ችባትን ስልክ እንዳትል ያዘው እንዳይጠፋብህ። የደወለችው በምን አይነት ስልክ ነው? በራሷ ነው። ቆይ ፖሊስ ጣቢያ ነኝ ያለችኝ። ፖሊስ ጣቢያ ሄዳለሁ ቶሎ ና። ልጅቷ ምን ሆናለች? ሁለቱም ልጆች ሞተዋል። በሰዓቱ አንተ ነው መጀመሪያ ላይ የደረስከው ቤቱ ላይ እና እስኪ ያን ስሜት አካፍለን። ምን ነበር የተሰማ? ያየው ኤግዛክትሊ ምን ነበር? በሰዓቱ ያየሁት በቃ ደረስኩ፣ ገባሁ። ስገባ እንዲያውም ቤት ውስጥ ያሉም አልመሰለኝም። በጣም ተጠግቼ ስመለከት ትንሿ ልጅ ነች በዛ በኩል የምትታየው። ትልቋ ከብርድ ልብስ ጋራ ስለነበረች በደንብ መለየት አልቻልኩም። ከዛ ትንሿን ጠጋ ብዬ እያየሁ ትንሿ እንትን ብላለች። በሰዓቱ እዚህ ላይ ደም አለ፣ ይሄ ተቆርጧል፣ ደም አለ። እዚህ ጋር ግርጌዋ ላይ ቢላ አለ። ሁለቱም መሀከላቸው ላይ ነው ቢላ የተደረገው። ያቺኛዋ በቃ እቺኛዋ እንትን ደሟን እንዳየሁ ወደ እቺኛዋ ተመልሼ እንዲህ ብላትም እንትን አትልም ምንም። ከዛ በኋላ ተመልሼም እንትን አላልኩ። ወደ ፖሊስ ጣቢያ ነው ቀጥታ የሄድኩት። ይሄ እንዳለ ሆኖ ደግሞ ይሄው የተቀዳደዱ ወረቀቶች ነው። ወረቀት የተባለው እስኪ ስለምን ላይ ነው። ምን አይነት ወረቀት እንደው አላውቅም። ጠረጴዛ ላይ ነው እንዳለ ተቀዶ የተቆለለው ዶክሜንት ይመስለኛል እና እንደዛ ነገር ይመስለኛል። እንዳለ ተበጫጭቆ ነው የተቀመጠው። እንዳለ ዶክሜንቶቹን ተቀዳደዋል። በትንሹ ድቅቅ አድርጋ ነው የቀደደችው። እንደው ልብሶቹም ደግሞ እንደዚህ ልብሶቹም ቦርስ እንትን ሶፋ ላይ ወጣ አስቀምጣቸዋለች። እሱ ልብስ ከዝርፊያ ጋር የሚመሳሰል ነገር አለ? ለስርቆት የሚዳርግ ነገር ወይስ ሌላ ነገር? እንግዲህ ያን ጨምሬ ነው እንትን አላልኩ። ማለት የተሰረቀ ነገር ስታየው የቴሌቪዥን ወይ ሌላ ነገር አለ? ሌላው ነገር እኮ አለ፣ ቴሌቪዥኑም አለ። ቤት ውስጥ ያለውን ንብረት አሁን እኔ በግልጽ አላውቀውም። ያው ማቀው ያው እንትን ገባው ያለውን ነገር እንትን አልቆጣው። ከዛ በኋላ አባትየው ቦታው ላይ ሲመጣ ወይም ሌሎች እናትም ቢሆን አግኝታቸዋል? የመጀመሪያ ምንም አይነት ምክንያት አላገኘሁም። ግን አባትየው ሲመጣ እኔ ደረጃ ላይ ነበርኩ። ደረጃውንም አልወጣም፣ ምድር ነው የወደቀው። ወደ ሐኪም ቤት ይዘን ሄደ። እጁም እግሩም እንትን አለ። ወደ ሐኪም ቤት ይዘን ሄደ። ሰራተኛዋን ታውቃታለህ በቅርበት? ምናልባት ወተት ለልጆች ሄድ ከሆነ ወተት አንዴም ሁለቴም መታ ወስዳለች። ግን ፊቷን በእንደዚህ እንዲህ ነው ብዬ አለያትም። ረጅም ጊዜዋ ነው እዛ? አይደለም ቅርብ ጊዜዋ ነው። በፊት ሌላ ነበረች ረጅም ሰዓት የሰራች። ቅርብ ጊዜዋ ነው። ስለ ህፃናቱ እስኪ ንገረኝ። አንዷ መናገር አትችልም? አዎ። እስኪ ስለ እነሱ ንገረኝ። ምን አይነት ልጆች ናቸው ልጆች የነበሩ? ህፃኗ ትንሿ በጣም ህፃን ነች። ያው ገና ከህፃንነቷ ማውራት አትችልም። ያቺኛዋ አባ ምናምን እንጂ የምትለው ትልቀኛዋ ያን ያክል አፏን የፈታች አይደለችም። ያው እሷ ደግሞ በተፈጥሮ ትንሽ ያዝኝ ያደረጋት ነገር አለ። እዚህ ያክል አውቃቸዋለሁ። ቤተሰቦቹ ጋር ሲያለህ ቅርበት ማለት እናትየዋን ነገር አባትየው ጋር ከሁሉም ጋር ቤተሰብ አሁን አይደለም ከነሱ ጋራ እዚህ የመጣ ከስተመሪ ሁሉ ለኔ ቤተሰብ ነው። የዛን ያክል ነው ከስተመሪ እንትን ምለው። ደግሞ እነሱ ሚስጥሩን ራሱ የሚያዋየኝ እኔን ነው። ይመጣል ማታ እዛ እኔ ጋር ነው አምሽቶ የሚሄደው። ምክንያቱም አሁን እሷ የቤት ሰራተኛዋ እንደዚህ አይነት እርምጃ ልትወስድ ትችላለች ብለህ ያሰብከው የሆነ ነገር ይኖራል አንተ? ምንም እኔ እንደዚህ አይነት እንዲያውም ሰራተኛ ጥሩ ሰራተኛ አገኘው ሲለኝ ነበር የነበረው። ልጆችን የምትንከባከብልኝ ሰራተኛ አገኘው ሲለኝ ነበር የነበረው። እሷ ስታያት አንተ? ያው ከሷ ጋር ያው ብዙም እንትን አንልም። ስለዚህ እንደዚህ አይነት ወሬ ምናምን አናወራም። ያው የሚመጣ እንዲያው የምትፈልገውን ነገር አስተናግዳታለሁ፣ ሄዳለች። ያው መጀመሪያ ላይ ያያቸው ህፃናቶቹን አንተንና ፖሊስ ጣቢያ ከመሄድ በፊት ለጎረቤቶች ለማሳወቅ ከአንድ ጎረቤት ጋር ነው የገባሁት አብሬ። ልጆቹ የሚቀመጡ ተቀብለ ልጆችን ጎረቤት አስቀምጥልኝ ያለኝ ሴትዮ ጋር ከሷ ጋር ነው የገባሁት። እንዲያውም እኔ ከፊቷ ገባሁ፣ እሷ ከኋላ የገባች። ከዛ በኋላ ተያይዛችሁ ነው ከሷ ጋር አብራችሁ ወደ ፖሊስ ጣቢያ ሄዳችሁ? እሷ አልሄደችም። ሰራተኛ ፖሊስ ጣቢያ ነች ብሎኝ አባታቸው ቀጥታ ተነስቼ ነው ፖሊስ ጣቢያ ዝጋ ወጣሁ። ባጃጅ አስቆምኩ፣ ወረድኩ፣ ገባሁ። ስደርስ ተመልሳለች ከፖሊሶች ጋር አሉ። ተመልሼ መጣሁ ወደ ቤት ተመልሼ መጣሁ። ስመጣም ፖሊሶቹን ቀድሜያቸው ነው የደረስኩት። ግን መንገድ ላይ ስደውልለት አልደረሱም እኮ ፖሊሶች፣ ቦታ ጠፍቷቸው እንዳይሆን ስለው ላናገርኩት ፖሊስ አይ እየመጡ ነው ቦታ ጠፍቷቸው ነው አለ። መጡ፣ ገቡ።
ቀደም ስታነሳ የተዘበራረቁ የተቀዳደዱ ወረቀቶች አሉ ብለን ነበር። ወረቀቶች ተቀዳደዋል። ልብስ መቀደዱን አላየሁም። ወጥተዋል ከቁምሳጥን ከቦርሳ ውስጥ ወጥቷል። የህፃናቶቹ ነው ወይስ የአባትየው ነው? የአባትየው ብቻ ነው። አዎ እሱን ያየሁት። ልጅቷን በዛ ጊዜ ብታገኛት ምን ነበር ያንተ ስሜት ኤግዛክትሊ? እና አንተ ብትሆን የምትለውን ውስጥ ያለውን ስሜት ታውቀዋለህ። ይሄ ነው። ምን አይነት ፍርድ ትጠብቃለህ? ከመንግስት አካላት እንግዲህ ምን ብዬ ልንገራችሁ? እስኪ እናንተ ምን ትላላችሁ? እኛ እንግዲህ የቅጣት ሁሉ ከፍ ያለው ይፈጸም እያለ ነው። ለመቀጣጫ እንዲሆን እኔ እንደውም አይቻልም እንጂ ቢቻል ብትሰቀል ደስ ይለኛል። እዚሁ አይናችን እያየን ግን አይፈቀድም። ምናልባት እንደዚህ በወሬ የሰማሁት ነገር አለና ፖሊሶቹን መግደል ብርቅ ነው እንዴ ብላቸዋለች የሚባል ይሄን ነገር ሰምታል? እኛ አልሰማም። ልጅቷን ራሱ ያየኋት እኮ ዝጋ እኔ ፎቅ ላይ ሆኜ እሷ ዝጋ ደርሳ የሁላችሁ ቤቱ ብላ መልሰው ነው የወሰዷት እንጂ ወደ ቤቱ ራሱ አልመጣችም። እሷ ተመልሰው ወደ ቤት አልገባችም። ይሄን እንትኑን አላለፈች። ከድንኳኑ ነው ትንሽ አለፍ ብላ ያሳየችው ቤቱን። ከዛ ተመልሳ ነው ሄደችው። ሌላው ደግሞ የሰማሁት ነገር ተበቀልኩ ብለዋለች አባትየውን በስልክ ጋር ነው የሚኖረው። አንተ ምንም የሰማኸው ነገር ልጆቹ ጉዳት እንደደረሰባቸው ቀድሞ አላወቀም? እሱ አላወቀም። እኔ ይወቅ ልጆቼ ጋር ሄድልኝ ነው ያለኝ። ሄድኩ። ተቀብላ ጎረቤት አድርስልኝ ነው ያለኝ። እንደውም ይኸው ሪከርድ አለኝ ማሰማት እችላለሁ። እናትየዋ መጀመሪያ አልሰማችም አይደል? አዎ። እንዴት ነበር ለእናትየዋ የተነገራት? አባትየው መጣ፣ ሆስፒታል ተወሰደ። እናትየዋን እኔ ስትነገር አልሰማሁም። ስልኳ አለኝ ግን ስልኳ አይሰራም። በቢሮ ስልክ ነው ተደውሎላታል ተባልኩ። ከዛ በኋላ እንትን አላልኩ። ስትደርስ ደርሳ ነው ያየኋት ራሱ እዛ ጥበቃ ሲደረግላት ነበር። ሰራተኛ ከፖሊሶች ጋር ስትመጣ ቤቱን ለማሳየት እና እጅ ከፍንጅ እንዲያዝ ለማድረግ እና በጣም ፖሊሶች ጥበቃ ሲያደርጉላት ነበር የሚባል ነገር ሰምተናል። ይህንን በሰዓቱ ምንም ላይ እንትን አላልኩም። ሄጃ እዛ ደረጃ ላይ ሆኜ ነው ያየኋት። ግማሽ ፖሊሶች ወደኛ መጡ፣ ግማሽ ፖሊሶች ተመለሱ ከሷ ጋራ ግማሽ ፖሊሶች ተመለሱ። ይበልጡን ፖሊሶች ወደኛ ነው የመጡት፣ እኛ ጋር ወደ ቤቱ ነው የመጡት። ምንም አልተናገረችም እሷ በቃል ደረጃ አልሰማሁም። ምንም ርቀት ላይ ነው ያለሁት እኔ ያለሁት አራተኛው ፎቅ ነኝ። እሷ ያለችው ዝግራውንድ ነች። ምንም የሰማሁት ነገር የለም። ስለሷ ቃላት ስለሷ ትንፋሽ የሰማሁት የለም። የመፍራት ነገር የለባትም አንስታት ርቀት ላይ ነው ያለሁት። ምን ትሁን ምን እንትን አለ አለችኝ ማለት ነው። እኔ ያለሁት አራተኛ ፎቅ ነኝ። እሷ ያለችው እዚህ ነኝ። በምን እንትን ታያታለሽ? ርቀት ላይ ሆነሽ እንዴት እንትን ታያለሽ? ከዛኛው ፎቅ እዛኛው ፎቅ አሁን በምን ትለያለሽ? የዛን ያክል ርቀት ነው ያለን። እሺ የመጨረሻ ጥያቄ እናድርግልህና ከዛ በኋላ አሁን አንተ ነገሮችን አይተሃል ባይነህ ወይም በቦታው ተገኝተሃልና አሁን ላይ ያለ ስሜት ምን አይነት ስሜት ነው? ፋይናል ምንድነው የምታስበው አሁን ላይ? በጣም ከባድ ነው እና እኔ ባይኔ ነው ያየሁት። እናንተ ሰምታችሁ እንዴት ነው የሆናችሁት? ከዚህ የበለጠ ምንም አላችሁ? ምንም ምለው የለም ከዚህ የበለጠ
طفق برم زقوا برم